አምጥቼ እንዴት ዋሻለሁ? ያላረገዘችውን ያልሰማሁትን ያላየሁትን ነገር እንዴት ብዬ እናገራለሁ? ሰላም እንዴት ናችሁ? ውድችን ደህና ናችሁ? የኛሽ አለን አለው እግዚአብሔር ይመስገን። እንዴት ናችሁ? አለው ምን ወስንሽ አረፈትሽበት? ምንም ችግር የለውም። ጀስት ዛሬ የደስታ ቀን ስለሆነ ምንም እንትን የምንልበት ነገር የለም፣ የሚያጋጨርም ነገር የለም። የሚከፋበት ቀን ሆኖ በጣም ደስ ያለ ስትለኝ ያው ሁለታችን ላይም እርቅ ስለተፈጠረ ነው ስለሚወጣውት። ምንድነው የሚያስደስተው ነገር? ምንድነው የተፈጠረ ነገር? ምንድነው? ያው ደስታውማ የጋራችን ነው አይደል? እሷንም ይመለከታል። ለዛም ነው የጠራንሽ። አንቺም እንኳን ደስ አለሽ ነሽ ነው። በዚህ ብቻ ሳልሆን በዚህ ነገር የተደሰት ነው። አንቺም በጣም የምትደሰችበት ነገር ነው የተፈጠረው። ገባሽ? ሰው እንኳን ደስ አለሽ ለማለት ነው የጠራንሽ አይደል? ቤሪ ፊቷ ላይ ግን የደስታ ነገር እያዩ አይደለም። አይ ነው አልሰጥኳት ማላውቀች ለምሳሌ ስትለኝ እንኳን አብሮ ስለምን ነው የምታወራው አልኩ። እኔ በአንተ በኩል የተፈጠረ ነገር አለ ወይስ ምንድን ነው? የደስታውንም ሆነ ሀዘኑን እየነገርከኝ አይደለም። እንደዛ ነው ንገሩኝ እና አብራችሁ ልደሰት ንገራት። ኦኬ ያው እንግዲህ እንደተለመደው ብዙ ጊዜኛ ተገናኝተን ብዙ ነገር ተፈጥሯል። ብዙ አለመግባባቶችን አሳልፈናል ምናምን። ያው እኛም ግዴታ ስለሆነብን ነው እዛ ነገር ውስጥ የገባ ነው። አንቺም ደግሞ የሰው ልጅ በምን ይገናኛል በምን ይለያያል? እሱ የእግዚአብሔር ስራ ነው። ፈጠረን አንድ አምላክ የሱ ስራ ነው። ግን እኛ ሁልጊዜ በምንፈልገውና በምናስብበት ቦታ ውለን አናውቅም። በቃ በማናስብበት ቦታ ብዙ ቦታ ተገኝተን እናውቃለን። መገኘት ባለብን ቦታ ደግሞ ሳንገኝ ቀርተን እናውቃለን። ህይወት ብዙ ነገር ታስተምራለች እና እኔ አሁን ከነ አብርሽና ከነ ሩታ የተማርኩት ነገር ቢኖር ይሄ ነው ለእኔ። ሩታዬ አምሰዎች ሄርሜላ ምን እንደሆነ ታውቂያለሽ? እኔ በተፈጠረው ነገር ጅን ካወጣው ቆንስቻለሁ። ዳኔም እንደዛ ባለው ነገር ማለት ነው። ግን አሁን አንድ የሚያደርጋቸው ነገር ዱብዳ ለእናንተ አይ ቲንክ ዱብዳ ነው፣ እኛ ደግሞ ደስታ ነው። እሷ ለአንቺ ዱብዳ ነው ሊሆን የሚችለው። እኔ ግን ይሄ ነገር እንደ ሴት ስለሚመለከተኝ ነው። እሱም ደግሞ እህት ስላለው ያንን ነገር አስበን ልናወራሻ ታልበት መንገድ ምንድን ነው? ሩታ ነፍሰ ጡር ናት። ታዲያ ምን አገባኝ ማለት አልገባኝም። እንዴት ታለብኝ? ከአብርሃም እኮ ነው ያረገዘችው። ደግሞ በዚህ መጣት ኦልሬዲ እኮ ታርግዛለች። ከማን ነው የምታረገው? ከአብርሃም ነው። ከአብርሃም ነው። ከመቼ ጀምሮ? ያው ሜቢ አንቺ ረስተሽው ሊሆን ይችላል እንጂ ዳኒ እኔ እናንተ ታርቀናል አይደል? እርቅ እንደፈጠረን ነው የማውቀው አይደል? ቅርታ ተባብለን አይደል? እንደገና እኔና እሱን ለመለያየት ነገር መንገድ እንደነግጥ ምንድን ነው የምጠብቁት? ኖ ያልገባኝ ነገር እናንተ ሰምቼ ማመን ይመስላችኋል? ከጊዜም ሁኔታ የምታውቂው ነገር ነው። እኔ ከዚህ በፊትም ታሳሳለህ መቼ ሩታ ነፍሰ ጡር ማለት ነው? መቼ ነው ተፈጠረ ይሄ ነገር? ሀፕን አረጋ ሰጥብቱን ከአብርሃም ነው ወይስ አልገባኝም? ኖ ከአብርሃም አርግዛለች ትሁን አይደለም። አሁን ላይ አይኖ ለአንቺ ይሄ ነገር በጣም ከባድ ነው፣ ለመቀበል ይከብድሻል። ነገር ግን ሩታ ወይስ እንደመጀመሪያው ጨዋታችን እየተጫወተ ነው አይደለም? ማመን እየከበደኝ ነው። ከዛ ባለፈ ቢያንስ ከታረቀ ገባረ እንደዚህ አይነት ነገር ዋሸኛለህ ብዬ እምነትን አታሳብ። በልጅ እኮ ሊዋሽ አይችልም። ገባሽ አይደለ? እኔ በልጅ ማምጥቼ እንዴት ዋሻለሁ? ያላረገዘችውን ያልሰማሁትን ያላየሁትን ነገር እንዴት ብዬ እናገራለሁ? ባለፈው አብረው እንዳደሩ ታውቂያለሽ አይደል እንዴ? ኖ ከዛ በፊት እናንተ የማታውቁት ነገር ሊኖር ይችላል። አንተ ግን ታውቀዋለህ፣ ረስተኸው ነው። ብቻ ሀፕን አድርጓል ይሄ ነገር። ይሄኛው ሰከንድ ታይም ነው። ስለዚህ የመጀመሪያው ከተፋቱ እኮ ቆይ አይደል እንደ ሜሪ ስለምንድን ነው የምታወሩት? ከተፋቱ በኋላ ነው ያደሩ። ቆይ አዳምጪ ነው ታዲያ። ስለምንድን ነው የምታወሩት እንዴ? ለምንድን ነው በሰው ህይወት የምትገቡት? ከተፋቱ በኋላ እንደ ሄዱ ያደረው ምንድን ነው? ከተፋቱ በኋላ እንደ መጠጥ አጠጥታው አብሯት እንዳደረ ነው ማለት ነው። አብሯት ደግሞ ያደረው እሷ የራቁት ፎቶ ለመያዝ እንጂ ምንም እሱ ተኝቶ የሚሆን ነገር የሚፈጠር ነገር የለም። አብርሃም ላይ ተማመንበታለሁ። ገባችሁ? አሁንም እዚህ መታችሁ ህይወት ለመበጥበጥ ምናምን አትሞክሩ። አምን ነው እዚህ ድረስ የመጣሁት። ዳኒ ትሰማኛለህ? እንደዚህ አይነት እኔና አብርሃም ለመለያየት የምትሞክር አይመስለኝም ነበረ። ለምን ከራሱ እህት አለኝ እና ሁለተኛ ልጅ ካረገዘ ሰው ጋር ፍቅር ይዞች ምናምን ነገር ጊዜሽ እንድታባክኝ ምናምን ስለማልፈልግ ነው እዚህ ጋር ልነግርሽ የመጣሁት እንጂ ነገ ራሱ ይነግርሻል። ነገሩ ራሱ የምነግርሽ ማን ያለክ ከራሳቸውን የሰማ ነው እንዴ ነው። አንቺ ማወቅ አልፈለግሽ። ትንሽ ለምን አትጠብቂም? ትንሽ ሰዓታት ምናምን መጠበቅ። አይ ቆይ ማወቅ
ኢቨን ታዩ የዛሬውን ሀሳብ ውሸት ነው ብለሽ እርግዝና እኮ የሚደበቅ አይደለም። ቀን በቀን እየጨመረ የሚወጣ እንጂ ቀን በቀን ወደ ውስጥ የሚያድግ አይደለም። እየወጣ የምታየው ነገር ነው። ትክክለኛ መረጃ ነው ያላችሁ? እኔ ትክክለኛ መረጃ ነው ያለኝ። እሱ ትክክለኛ መረጃ ነው። አንደኛ አብሬያት ሄጃለሁ። አብርሃም ላይ 100% በጣም እርግጠኛ ነኝ። ገባችሁ? አሁን ደግሞ እኔ ሜሮንም ሆነ ላገኛችሁ ወልዷላ የመጀመሪያ ልጅ እሱ ልዑል ይባላል። ግራ ገባኝ። ልጅ እንደሌለውና ምንም ነፍሰ ጡር እሱ እኮ ያመነው ነው ማሬ፣ በደንብ ነው ያመነው። ያላመነው ደግሞ የለም። አሁን አሁን ስለ ሩታ ስላረገዘችው ልጅ ነው የምናወራው። ስለሌላው አንቺ በፈለግሽው መንገድ ማሰብ ትችላለሽ፣ መድረስ ትችላለሽ። ከበዳችሁ ይሄን ያለ ሰው እኔና እሱ ለመለያየት ደግሞ በእርግዝና መጣችሁ። እሱን ላምነው አልችልም። ባይዘዌ እኔና እሱ መሀል ላይ በጣም ስትሮንግ የሆነ ግንኙነት አለ። ሜሮን ገባሽ? ቢኖር ኑሮ ማ አንቺ ነበርሽ ለእኛ የምትነግሪን እኮ አርግዛለች ሩታ ከአብርሃም ሁለተኛ ልጅ ሆነች የምትነግሪን። እኔ ውሸት ልነግራችሁ አልችልም። እኛ ውሸት ተፈጠረ ብዬ ልነግራችሁ አልችልም። አሁን ነገ ጠዋት ነው ይቅርታ ልትይ በጣም እርግጠኛ ጨምር ነገ ይቅርታ ልትይ ምን ልትይ ነው? አሳመኝኛ እንደው ትርፋችን እኛ እዚህ ጋር መተን ለአንቺ አብርሃም ሁለተኛ ልጅ ሊወልድ ነው ከሩታ ብለን ነግረንሽ እናንተን በማጋጨት የማገኘው ነገር የለም። ሜሪ የምታገኘው ነገር የለም። ዳኒ ደግሞ እየነገርኩ ያለሁት እንደው ሜሪ ነች ይህን ሀሳብ ያመጣችው። እኔ እንደሆነሽ ምን መሰለሽ ላታምኝ ትችያለሽ። ስሙኝ፣ እኔ ላታምኝ ትችያለሽ ያልኩት ነገር ምንድነው? አንተ ቅጠራት እኔ ብነግራት ለማለያየት ሌላ ነገር ነው የሚመስላት። እንደ ሴት እኔ ያን ያህል የጎዳሽ ነገር የለም እኔ ጋር ነው። ይሄ ነገር ሁለታችሁም ላይ ሀብትን ያደረገ ነገር ስለሆነ እንደ ሴት ግን እኔ መንገር ያለብኝን ነገር መንገር አለብኝ። ራስሽን ፕሮቴክት ማድረግ በምትችይበት መንገድ ራስሽን ፕሮቴክት እንድታደረጊ ነው ይሄን ነገር መንገር የፈለግኩት ላንቺ እንጂ ሌላ አላማ ኑሮኝ አይደለም። አንደኛ እርግዝና የሚዋሽ ነገር አይደለም። የዛሬ ዓመት ታስታውሳለህ? ሩታ እርጉዝ ናት ብዬ ስንት ነገር ተብዬ ስትወልድ ግን በጣም ብዙ ሰው መጥቶ ነው ይቅርታ የጠየቀኝ። ውሸት ላወራ አልችልም። አንቺ ጋር የማገኘው ነገር የለም። የዛሬ ዓመትና ዛሬ አሁንም የዛሬ ዓመትና ዛሬ አብርሃም አንድ አይደለም። ላንቺ የፈለኩት ነው መሰለሽ። እኔ ለአንቺ ይህን ነገር የምነግረው የማገኘው ነገር ኖሮኝ አይደለም፣ እንደ እህት ነው የነገርኩሽ። አሁን አንቺ ምናልባት እኔ የማወራሽ ነገር አንቺን ልጎዳ ወይ አይምሮሽን ልነካ ምናምን ነው ልመስልሽ የምችለው። ሄርሜላ በዚህ ሀሳብ ነገር ምንም ነገር እንዳታስቢ። ጀስት የምነግርሽ እዚህ ጋር እውነታና እውነታ ብቻ ነው። አንቺ ማመን አለማመን አብርሃምን ማመን የራስሽን ምርጫ የፈለግሽን አድርጊ። እኔ ከእኔ እንዲወጣ ነው ወሬውን የፈለግኩት። እኔ አሁን አሳምኜሽ አዳምጪኝ ሄርሜላ፣ እየሰማሽ ነው? ነግሬሽ ሄደሽ እዛ ጋር እንድትጣይ ምናምን አይደለም። በራስሽ መንገድ ቼክ በምታደርጊበት መንገድ ይቆይ ዘጊ ምንም ራስሽ አድርጊ። እንደ እህት ከኔ ማውረድ ስላለብኝ እንደ ሴት እንዳለኝ እህት እዚህ ጋር ያየሁት ነገር የእውነት እኔ በራሴ ተደስቻለሁ። ምክንያቱም እች ልጅ ተለያይተው ምናምን ከሌላ ምናምን ከሚወለድ ከአንድ እናት ከአንድ አባት ይህን ህፃን ልጅ ወንድም ኖሮት እህት ኖሮት ሲያድግ ደስ ይለኛል። አብረውን ቢሆኑ ደስ ይለኛል። የእኔ ምርጫ ነው። አንቺ ጋር ቢሆንም ደግሞ እኔ አይቆረቆረኝም፣ አይመለከተኝም። እውነታውን የምነግርሽ ግን እዚህ ጋር ያለው ነገር ሀፕን ያደረገውን ነገር ነው። ስለዚህ መቀበል አለመቀበል የአንቺ ፋንታ፣ ውሳኔሽ የአንቺ ፋንታ። በውሳኔሽም በምንሽም ጣልቃ አልገባም። ግን እንደ ሴት ነው ያወራሁሽ ይሄን ነገር። እውነታው ግን ሩታ እርጉዝ ናት። እንደ ሴት ካወራሽኝ ደግሞ እኔ ደግሞ በጣም ብዙ ሞመንቶችን ፊል እያደረኩ ነው ያለሁት። ገባሽ? ይህን ሰሞን እየተፈጠረ ያለውን ነገር አውቃለሁ። ሩታ አብርሃምን እንመለስ አብረን እንሁን የሚል ሀሳብ አቅርባለታለች። እሱም ደግሞ ከኔ ጋር መሆኑን ስታይ፣ ደስተኛ መሆኑን ስታይ እሷን ቼክ አለማድረግ ሲጀምር እንደዚህ አይነት ነገር ማሳየት ጀምራለች እና ስቲል በልጇ ስለን ድረስ የደረሰችበት ነገር እና እሱ ደግሞ አልቀበልም ያለበት ሞመንቶች አይተናል ብዬ አስባለሁ። አሁን ደግሞ በዚህ ሞመንት መታችሁ ሩታ እርግዛለች ብላችሁ ሄርሜላና አብርሃምን ለመለያየት እየሞከራችሁ ከሆነ አይሳካላችሁ። አሁንም እንደዚህ ደግሞ ደረቴን ነፍቼ የምከራከርበት ደግሞ የራሴ ምክንያት አገባ። እኔ አብርሃም አሁን ላይ ካለበት ሁኔታ አንጻር በፍጹም የዛን ሰዓት ምንም እንዳልተፈጠረ ሁሉንም ነገር ነግሮኛል። ደረትሽ እንደዚህ ነፍተሽ እንደተከራከርሽ ደረትሽ ጎንበስ አድርገሽ ታዚዋለሽ። ሩታ የሁሉ ነገር ሄደችው በልጇ እስከ መምጣት ድረስ ሄደችው ለምን እንደሆነ እኔ አሁንም ምን እፈልጋለሁ በይ። አንቺ ላለማመን መብትሽ እኮ ነው። እኛ አሁን አብርሃምን ነው እንደዚህ ተፈጥሮ ነበር እንደዚህ ቢፈጠር እንኳን እንደዚህ ብሎ እንኳን ሊነግረኝ የሚችለው አብርሃም ነው። ሁሉም ነገር ይደብቀኛል። ተፈጠረ ይፈጠር የሚባል ነገር የለም። አይፈጠርም። እሺ ከተፈጠረ ምን አይፈጠርም? ዳኒ ተፈጥሯል። እኛ እኮ ያልተፈጠረ ነገር አለም እያወራን ያልተፈጠረ ነገር ጀምራችሁት ዛሬ አይደለም። እሺ ሩታ በልጇ ሁላ መታ እዚህ ጋር የለመነችው የራሷ ምክንያት ነበራት። እኔ ለምን እንደዚህ በዚህ ነበር ምክንያቱ ለካ እሷ ቀድማ የምታውቀው ነገር ስላለ ነው። ገባሽ? ያላትን ከሱ ጋር ያላትን ነገር ለማጠናከር የሞከረችው በዚህ ልክ ወርዳ ይቅርታ እየጠየቀችው የነበረው ሁለተኛ ልጅ ስለያዘች እንደዛ አይደለም። ሩታ በልጇ ምክንያት ጠየቀችው፣ እምቢ አላት። ከዛ በዚህ ድሏ ልትሞክር ነው እንጂ
ይሄን ነገር ስላየች አይደለም በልጇ ምክንያት አመካኝ ከሱ ይቅርታ መጠየቅ የፈለገችው። ገባ? በጣም ተገምተሻል። እናንተ በጣም በብዙ ነገር እኔና እሱን ለመለያየት የሞከራችሁ ሰዎች ናቸው እና እኛ በመለያየት ምንም አናገኝም። አይመለከተንም። አሁንም እኮ ይኸውልሽ መቀበል አለመቀበል ያንቺ ፋንታ ነው። አሁን ይሄን ነገር ስንነግርሽ ከዚህ ጋር ስትሄጂ አውጥተሽ ጣይ። አይመለከተንም። ጀስት ኢንፎርም ነው ያደረግንሽ። እሺ ሜሪ፣ የዛን ሰዓት እሱ ራሱን እንደሳተ ራሱን እንደማያውቅ ነው አይደል? እንደሆነው አይደል? ራሱንማ የተባልሽው ነው የምታምኑ ተምኖጂኛ በቦታው ነበረ። ካሜራ እኛ ላየንም በቦታው አንቺ ነበርሽ በቦታው። እንደተፈጠረ ምን ታውቂያለሽ? እኛ ምንም የምናውቀው ነገር የለም። እንዴ ለሊቱ ሙሉ ራሱ ስቶ ነበር እንዴ? እንዴ ለሊቱ ሙሉ ራሱ አይሰትም እንዴ? ራሱ ይሳት እንደዛ አይደለም እንዴ? አንቺ ቢያንስ እንዴ ነው የምታስቢው? ልሽ እኔ በጭፍን የፈለግሽውን ነገር እመኝ፣ ችግር የለብንም። ግን ገባኝ። በተለይ ዳኒ ከአንተ ይሄ ነገር መምጣቱ በጣም ግራ እንዳያጋባኝ ነው ያደረከው። ምክንያቱም እኔ እናንተ መሀል ላይ ርቅ ፈጥረናል። አይመለከተኝም